እኔ ግን ልቤን ሆዴን ቅርቅር ባርባራ አለ። ለምን ነው ወዳጄን ሸኘው እንደዛ ቀፍሬው እንደዛ ስንት ነገር ብዬ ግን በቃ የኢቢኤስ ቴሌቪዥን ድምቀት ተመልካች የሚሳሱላት ብርቱ ጠንካራና የበገርነት ተምሳሌት እቺ ሴት የአዲስ አበባ ዩኒቨርሲቲ የጋዜጠኝነት ምሩቅ በሻሸመኔና በሐዋሳ ያደገች ከመሆኗ በላይ በርካቶች የሚወዷት የሁለት ልጆች እናት ዩኒቨርሲቲ እያለች ትዳር ሀብላ ለመጀመር የበቃች ብርቱ ሴት በዛሬው መሰናዷችን የሉላን ድብቅ ማንነትና አሁን ላይ ስለሷ የወጡ ያሉ መረጃዎችን አጋራችኋለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ቻናላችንን ላይክ እና ሰብስክራይብ በማድረግ ይሁን። የ2002 ዓ.ም የኢትዮጵያ ቁንጅና ንግስት ውብ ሞዴልና የኢቢኤስ ተወዳጅ ፕሮግራም አቅራቢ ሉላ ገዙ በይርጋለም ሆስፒታል ተወልዳ በሻሸመኔና ሐዋሳ ያደገች ሲሆን ልጅነቷ በብዙ ትምህርት ቤቶች ዝውውር የተሞላ እንደነበር በተለያዩ ፕሮግራሞች ላይ ተናግራለች። ከነዚህ ትምህርት ቤቶች መካከል በ4 ኪሎ ቅድስት ሥላሴ ካቴድራል ያሳለፈችው ጊዜ ልዩና የማይረሳ እንደነበር ትናገራለች። ገና የመጀመሪያ ዓመት ተማሪ ያለች ወደ ትዳር መግባቷ እናት ለመሆኗ ምክንያት ከመሆኑ በላይ ህይወቷ ሌላ ምዕራፍ ውስጥ ተከተተ። አርቲስቷ ሁለት ልጆቿን እያሳደገች ሚስትና የቤት እመቤት ሆና ያለች ትምህርቷን አልተወችውም ነበር። በአንድ ሳምንት ልዩነት ከአዲስ አበባ ዩኒቨርሲቲ በጆርናሊዝም እንዲሁም ከዩኒቲ ዩኒቨርሲቲ በሶሺዮሎጂ ተመርቃ ያላትን አቅም በብዙዎች ዘንድ ማሳየት ችላለች። ነገር ግን ከሚያበራው የቁንጅና ዘውድና ከካሜራ ጀርባ ያለው ይላ እውነተኛ የሆነ ተጋድሎ ከምናስበው በላይ እጅግ ድንቅና አነሳሽ ነው። በ8ኛ ክፍል ሚኒስትሪ ፈተና 94.2 በማምጣት ጎበዝ ተማሪ የነበረችው ሉላ በዚያው ዕድሜ ደግሞ በሩቅ የመታየት የፍቅር ደብዳቤና የአይን ፍቅር ትዝታዎች እንደነበሩባት ታስታውሳለች። እንደዛ ቀፍሬው እንደዛ ስንት ነገር ብዬ ግን በቃ ሞዴሊንግና የቁንጅና ውድድር ፍላጎቷ ከረጅም ቁመቷና ከእናቷ ያልተሳካ ህልም ጋር የተያያዘ ነበር። በካቴድራል ትምህርት ቤት በተዘጋጀ ውድድር አሸንፋ የ1500 ብር ሽልማት ስታገኝ ጓደኞቿን በርገር ጋብዛ 600 ብሩ በማለቁ የተናደደችበት ያ የዋህነት ጊዜ አይረሳትም። በህይወቷ ያሳለፈቻቸው ፈተናዎች በሙሉ ጥንካሬና በራስ መተማመን እንደሰጧት የምታምነው ሉላ ለወጣቶችና ለሴቶች የምታስተላልፈው ትልቅ መልእክት አላት። ውበትና ዝና ሊያልፍ ይችላል፣ ነገር ግን በትምህርትና በህይወት ልምድ የምታገኙትን ዕውቀት ማንም ሊቀማችሁ አይችልም ትላለች። ለጋዜጠኝነት ሙያ ያላትን ጥልቅ አክብሮት ስትገልጽ ገና እየተማርኩና ራሴን እያበቃሁ ያለሁ ነኝ በማለት ትህትናዋን ታሳያለች። ውድ ቤተሰቦቻችን ለዛሬ ያዘጋጅንላችሁ መሰናዶ ስለ ሉላ የኢቢኤስ ፕሮግራም አቅራቢ ነበር። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሰላሙን ተመኘን። ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ